እባካችሁን ጥንቃቄ ያደርጉ። ይህ ቪዲዮ ብራችሁን ከመጭበርበር ያድናችኋል። በበርካታ ሰዎች ተመራጭ የሆነው ኑር የፀጉር ቅባት ተመሳስሎ የተሰራ ፌክ ፕሮዳክት በገበያ ላይ እየተሸጠ ይገኛል። ስለሆነም ኦሪጂናሉን ኑር ከፌኩ እንዴት በቀላሉ መለየት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በመጀመሪያ መለየት የምትችሉት በካርቶኑ ማሸጊያ ሲሆን ኦሪጂናሉ ኑር የሚለው ማሸጊያ በክብ ቅርጽ ነው ያለው። ነገር ግን ፌኩን ፕሮዳክት በምንመለከትበት ጊዜ ኑር የሚለው ማሸጊያ በአራት ማዕዘን ቅርጽ የተሰራ ነው። ካርቶኑን ከከፈትን በኋላ የፌኩ ድሮፐር እንደምታዩት በጣም ትልቅ ነው። ኦሪጂናሉ ደግሞ አነስ ያለ ሳይዝ ያለው ነው። ሌላኛው ፌክ ደግሞ እንደምትመለከቱት ከኦሪጂናሉ ጋር የተወሰነ ይመሳሰላል። ነገር ግን እዚህ አካባቢ ያሉ ፍሬዎችን በምንመለከትበት ጊዜ ፌኩ ላይ ያለው የኦሊቭ ፍሬ ኮፒ የተደረገ ጥቁርና ነጭ ከለር ያለው ሲሆን ኦሪጂናሉን በምንመለከትበት ጊዜ የኦሊቭ ፍሬ ከለር ያለው ሲሆን እንዲሁም አጠገቡ የሮዝመሪ ቅጠል አለው። በተጨማሪም ካስተዋላችሁ ጉልህ የምስል ልዩነት አላቸው። ሌላኛው ደግሞ ዳይሬክሽን የሚል ጽሑፍ የተጻፈበት ቦታ ላይ ፌኩ ምንም አይነት ምስል የሌለው ሲሆን ኦሪጂናሉ ደግሞ የኮኮናት ምስል ያለው ነው። በስተመጨረሻም እዛው ዳይሬክሽን የሚል ጽሑፍ የተጻፈበት ቦታ ላይ ፌኩን በምንመለከትበት ጊዜ በምስሉ ላይ የተጻፈው ጽሑፍ በጥቁር ከለር የተጻፈ ሲሆን ኦሪጂናሉን በምንመለከትበት ጊዜ በጉልህ እንደሚታየው በቡኒ ከለር የተጻፈ ነው። ስለዚህ ይህንን ቅባት ለመግዛት ካሰባችሁ ወይንም ደግሞ ሊገዛ ያሰበ ሰው ካወቃችሁ ይህ ቪዲዮ ጠቃሚ ሊሆን ስለሚችል ሴቭ አድርጉት። ራሳችሁንም ደግሞ ከአጭበርባሪዎች ጠብቁ።